ሰላም ጤና ይስጥልኝ እንዴት ናችሁ ወደ ቻናሌ ተከታታዮች ሰላም ናችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ እንዴት ናችሁ ሁሉ ሰላም ነው ዛሬ ደግሞ ይዤላችሁ የመጣሁት ደግሞ በደቂቃ ውስጥ የሚደርስ የቁርስ አማራጭ ነው በጠዋቱ ክፍለ ጊዜ እንኳን አብኩተን ወዲያው መስራት የምንችለው የቁርስ አማራጭ ነው ዛሬ እንግዲህ ይዤላችሁ የመጣሁት ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን አዳዲስ ስራዎች ስሰራው ለእናንተ እንዲደርስ ማለት ነው እንደዚህ የሚጣፍጥ ቆንጆ ቁርስ ዛሬ አብረን እንሰራለን ስራዬ ከተመቻችሁ እንግዲህ ላይክ አድርጋችሁ አበረታቱኝ ስለ ሁሉም አመሰግናለሁ አሁን እዚህ ጋር የማቦካበት እቃ ላይ ሞቅ ያለ ውሃ ነው እያደረኩበት ያለሁት ግማሽ ብርጭቆ የሚያክል ውሃ ጨምሬበታለሁ ከዛ ግማሽ የሾርባ ማንኪያ እርሾ ጨምሬያለሁ የፈረንጅ እርሾ ከዛ አንድ ላይ እንደዚህ አድርገን እናዋህደዋለን ከዛ አንድ እንቁላል እዚህ ጋር ጨመርኩበት ከዛ አንድ ላይ እንደዚህ ከእርሾ ጋር ደግሞ አብረን እናዋህደዋለን ከዛ ግማሽ የሻይ ማንኪያ ጨው ጨምሬበታለሁ እዚህ ጋር ስኳር የምትፈልጉ ሰዎች ስኳር መጠቀም ትችላላችሁ እኔ ስኳር አልጨመርኩበትም ከዛ አንድ ሁለት የሾርባ ማንኪያ እዚህ ጋር በግምት ነው ዘይት ብትጨምሩበት በቂው ነውና እኔ አንድ ሁለት የሾርባ ማንኪያ የሚያክል ጨምሬያለሁ ከዛ ዱቄቶችን እናድርገን እናቦካዋለን ያው ዱቄቱ እንደምንፈልገው ማድረግ እንችላለን እኔ ግን ከሩብ ኪሎ ትንሽ ጨመር ያለ 350 ግራም የሚሆን ያክል ነው ዱቄት ጨመርኩት ከዛ በእጃችን በደንብ አድርገን አሽተን እናቦካዋለን ይኸው በደንብ አድርጌ አሽቼ እያቦካሁት ነው በደንብ አድርጋችሁ አሽታችሁ ስታቦኩት ውጤቱ በጣም ቆንጆ ነው የሚሆነው ቶሎም ደግሞ ይታዘዝላችኋል ለምትሰሩት ነገር ማለት ነው ከዛ አንድ 15 ደቂቃ አረፍ አድርጌው መለሳለሁ ይኸው አንድ 15 ደቂቃ ያክል ነው እኔ ያቆየሁት ያው ወዲያው ነው የጋገርኩት በጣም እንዲነፋላችሁ ከፈለጋችሁ ደግሞ ከዚህ በላይ ማስቀመጥ ትችላላችሁ ግን በጠዋቱ ክፍለ ጊዜ ግን የምትሰሩት ከሆነ ለቁርስ ግን 15 ደቂቃ ካስቀመጣችሁት ለስስ ባለ ውሃ ካቦካችሁት ወዲያው ነው የሚመጣላችሁ ከዛ እንደዚህ በመቁረጫ እዚህ ጋር ደግሞ እኔ 4 ቦታ ነው የማደርገው እናንተ ከፈለጋችሁ